ናችሁ? ይሄ ክፍል 2 ነው። ክፍል 2 ይሄን ፓተርን ሰርተን ነበር። ክፍል 1 ላይ አላባሽን ለመስራት ጨርቅ ደግሞ ያሳያችሁ ይሄ ጨርቅ ነው። በጠቅላላ ያሰብኩት ተፍራፊ ጨርቅ ይሄ ጨርቅ ነው እና እስቲ ይሄን የቁርጥራጭ ነው እዚህ ለማሰሪያ እንጠቀማለን። ይሄ ደግሞ ትንሽ ሰፋ ያለ ሙሉ ነው። ለእጅጌ እናደርገዋለን። እጅጌ ነው ማለት ነው። ይሄም አለ። ይሄን ደግሞ ለሆነ ነገር እናደርገዋለን። ይሄ ነው። እነዚህ ማለት እስቲ ምንድነው አሁን ንጥል ነው የሚወጡት ማለት ነው። አሁን የኋላው ድፍን ነበረ ያሰብኩት ለመስራት ያሰብኩት፣ ግን ድፍን ጨርቁ ድፍን አይመጣም። እንደዚህ አንዳንድ የፊቱ ክፍት ነው ዝግ አይደለም። የኋላው ግን ዝግ ነበረ የፈለኩት ለጦቡ፣ ግን ስለማይመጣ ያው 2 ጊዜ እንደዚህ አይነት ቆርጠን እንገጥማለን ማለት ነው። 1 ሴንቲሜትር እንገጥማለን እዚህ ጋር እንደዚህ ጨርቅ አያይዛለሁ ቆርጠን እንዳይንቀሳቀስብኝ። መጀመሪያ የኋላ ማለት ነው የምንቆርጠው። እንደዚህ አያያዝኩኝ። መቀሴን ስጠቀም ነው እንትን ለማድረግ እንትን ማለት ነው። እዚህ ጋር ችግር የአንገት ዙሪያ ጫፉ ነው እንዲህ ኤክስ አድርገን ለማወቅ የኋላ መሆኑን ለማወቅ ማለት ነው። አንድ ወጣ። አሁንም ደግሞ ነው እቺኛው መጥጣብ ይመስለኛል። እስቲ ጨቆጭ ነው ይሆናል። እዚህ ጋር ጫፉ ማለት ነው። ይሄ ኋላ ነው ማለት ነው። መለየት ይችላል። ነው ገባ ያለ ነው። አንድ የተወሰነ ሴንቲሜትር የብብት ዙሪያ ማለት ነው። ትንሽ ገባ ብዬ እንደዚህ ያው እኔ በግምት ነው እዚህ ጋር ገባ ያልኩት። እናንተ ደግሞ መከታችሁ ትንሽ የብብት ዙሪያ ገባ ይላል እዚህ ጋር ማለት ይሄ የፊት የአንገት ዙሪያ የአንገት ዙሪያ እዚህ ጋር ነው። ተሳሳትኩኝ። የአንገት ዙሪያ ይሄን የቆረጥኩ ነው መሰለኝ። ይሄን ካስተካከልን በኋላ አሁንም ጨርቅ እነዚህ ከተበጣጠሱ ጨርቆች የፊቱ ክፍት ነው ማሰሪያ ስላለው የኋላው ብቻ ነው ገጥመን ፈትተን የምንጠቀመው ማለት ነው። ጨርቁ እንደዚህ አደረጋለሁ። ይሄ ምንም ምልክት አያስፈልግም። አንዱ ላይ ስናደርገን
ሁለተኛው በዚህ እንቆርጠው ነው። ማብራጠፍ በጣም ኃይለኛ ንፋስ አለ። ማብራጠፍ ይስታል። ፊቱ የኋላው ነው። ሶሪ የኋላው ነው። ይሄ ደግሞ የፊቱ ልክ እንደዚህ የኋላው ነው የፊት አራት ነው ማለት ነው የቆረጥኩት። እንደዚህ ነው የቆረጥኩት። ቀጣይ ደግሞ ማብራት ስለጠፋ ነው። መብራት ሲመጣ እንቀጥላለን።